በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደምን ናችሁ? ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ ገባ በውስጥ ከችከች ብያለሁ። ዛሬ ደግሞ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁንም ባለም ዳርቻ ላይ ሰላማችሁ ብዙ ይበል። ላይክ ሼር ሰብስክራይብ ያደረጋችሁ ግቡ። ለማንኛውም ዛሬ መጣሁበት በፊት ነው ነው ስሙ መሰለኝ ይመስለኛል። እንጃ እኔ አላውቅም። ዳኒ በሉት አላውቅም። የሴትና ወንድ ስም አለ በአሁኑ ሰዓት። እንግዲህ ቱትን አስመለጧታል። ያው እንደዛ አድርጎ ጊዜ ሰክሮ ያንዘፋዝፉ የጊዜ ባልተቤት ያው እሱን ልታማገት ትል ጊዜ ደረሰባቸው። ጊዜን አንዘብዝፈው ወደ ክፍል ያስገቡ ቱቱ ትጮህ ሰማት። እንግዲህ ጊዜን ወዴት እንደወረወሩት አናውቅም። በኋላ ነው አልጋው ላይ ያየ ነው። ቁልፍ ፈልገው ፈቶ ከፍቶ አወጣት ቱትን። ያው እንግዲህ ከዚህ ቤት ቃሌ ነው አልወጣም እጠብቅሻለሁ አላት። ያው ጊዜ ሚስት ደግሞ እሱን እንዲህ ምን ያህል ብትወዳት ነው እንደዚህ የምትሆንላት ምናምን እያለች አለችው። አያየ ጊዜ ደግሞ እንግዲህ አልጋው ላይ ተገልብጦ አየ ነው። በኋላ ታልጋው ላይ ደግሞ እንደገና ደግሞ ወደ መክተብ እሷንም ፍለጋ ተይዞ ወደ መክተብ ሄደ። ቱት እዛው እኔ የትኛው ክፍል እንደሆነች አላውቅም ነበረች ከጊዜ ልጅ ጋራ ያው በኋላ ከሱ ጋራ ደግሞ ተለያይተው እናቱ የምትተኛበት ፍራሽ ላይ ሂዶ እንደተኛ እንግዲህ የጊዜ ባልተቤት እላው ላይ ትታሄድ። አንቺ ከኔ ምንድን ነው የምትፈልጊው? እባክሽ ተይኝ ብሎት ይላት። በር ቆልፋ እላው ላይ ገባች። እንግዲህ እሱም እንግዲህ ሲስተነቀ ተቆልፊው እንደው አይሻለሁ ብሎ አላት። እንግዲህ ጊዜ ሚስት ልጁን እያማለለች ነው። ልጅየው ደግሞ እናቴን አገኝ ብሎ ሲተፋቶ እንዳልነበረ አሁን ደግሞ እናቱ ያለችበትን ቦታ ስላወቀ ያው እንግዲህ በዚህ አይነት ላይ ነው ያሉትና አሁን የቱትን ልጅ ይዞ እየመጡ ደወሉለት ለጊዜ መስሪያ ቤቱ ሂዶ ደግሞ ለሚስቱ ደውሎ ነይ አላት። ወረቀት የተወሰደበትን እሱ የሚያውቀው ደረጃ የለም ነበር። ያው መክተቡ ነይ ብሏት እዛ ሂዶ ደግሞ ትንሽ ተገዜ ጋር ቹቹቹቹቹ አሉ። ባህር ኪዳ ከማን ተመልሳ መጣች ቤት። ያው እዛው ነበር የጊዜ ልጅ ደግሞ ከሱ ጋር እንደተቀመጠች ደግሞ ጊዜ መጣ። ጊዜ ትመጣ ተነስታ ወደ ክፍሏ ገባች። ስሚኝ አላት። የጊዜ ልጅ እንቅ ነው ማረግሽ አንድ ነገር ታደርጊና በአሁን ሰዓት ላይ ብሎ አላት። አሁን የተወረጠችው መወረጥ የጊዜ ባልተቤት የጊዜን ሚስቴ ድሮ ሚስቱን ገንዘብ በላ ብላ በጣም ተወርጣ ነው ያለችው። አንድ ከልጁ ጋር ትማግጣለች። ሁለተኛ ደግሞ ያው ያለችበት ወጣ በጣም ይከብዳል እላችኋለሁ። ግን አንድ የሰው ልጅ አያያዙን አይተህ ጭብጦውን ቀማ። መጀመሪያ ይሄ ሰውዬ በእንዴት ነበረ ሀያው ብላ ታስብ። የዛን ሰዓት ላይ ገንዘብ መኖሩን ነበር እንጂ ይቺ ሴትዮ ልጅ እያላት ይሄንን ነገር ይፈጠራል ብለው ትዝ አላላቸውም ነበረ። እንግዲህ ደግሞ ሽማግሌው አገኝቶት እናቱ በለኮና ላይ ወጥታት ያገኛት። እንግዲህ ይቅርታ ታላስፈቅድህ በለኮና ላይ ወጣሁ አለችው አባባን። አባባ ደግሞ ምንም ችግር የለም ውጪ አላት። መጨረሻ ላይ አመቶ ከልጅ ጋራ በፈለገ ሰዓት እንድትገናኝ ይኸውልሽ ብሎ ስልክ ሰጣት። እንግዲህ ጊዜ ቤቱ እንደሄደ ልጁ ደግሞ ዝም ብሎ አስፋልት ላይ እንደተቀመጠ እና
ደውላ አለምዬ እያለ እያናገራት ነበረ። ያው እንግዲህ ጊዜም ደግሞ መጥተው በር ቆፍቁፈው እና የፖሊስ በር ሲቆፈቁ የጊዜ ባልተቤት ሩጣ ልከስ ስትል እሱ የሚጠብቀው ያለው የትክል አመጥተው ብሩን ሰጥቶ ምናምን ልጅቷን ሊቀበል ነበርና ለማንኛውም እዛም ደረጃ ታይደርስ ቱትን ልጅም ታይቀበል አያየ ፖሊስ መጥቶ በር ቆፍቁፎ ሚስቱ ልትከፍት ስትል አይሆንም እንዳትከፍቺ እኔ ነኝ የምከፍተው ብሎ አላት። ዘርገፍ እያለ እንግዲህ ያንን የ9 ወር ነፍሰ ጡሩን ይዞ ሂዶ ሲከፍት አያየ ፖሊስ ግጥጥ ነው ያደረገው። እንግዲህ እንደዚህ ኮማንዶ ቱትን ደግሞ እዛው ክፍሏ እንግዲህ ክፍሏ መሰለኝ ክፍሏ ነው የሚመስለው አላውቅም። ብቻ የት እንደሆነ አላውቅም። ሌላ ሆነ ክፍል ያው በዚህ ግትት ወስዶ ስለዘጋባት እዛ ሶጥቶ ፈልጁ እዛው እንደተቀመጠች ናት ያለው ይሄ ነው እንግዲህ። አባባም ደግሞ ያው እናትና ልጅ በስልክ አገናኝቷል እንድትረጋጋ ብሎ በጣም አዝባው ነበረ። እንግዲህ በዚህ አይነት ነው ያለው ወዳቸው። አሁን ደግሞ ቀጣጣውን እናያለን እየቀጣጠሉት ይሄዱ ማለት ነው። ቱት ማሻላ ተባረከላ ጎበዝ ናት፣ ትሰራ ትችላለች። የገዜ ሚስት ደግሞ ቶሎ የሚያነፋራ ዝም ብላ ሸውረር እያለች እንደው እንዳይጥርሙት እንደዚህ ላዘም ጥልቅ ትላለች እንጂ የቱትን ሮቧ የሚሰራ የለም። ግን ቱትና ሽማግሌው ናቸው የሚችሉት አሰራሩን። ያው እንግዲህ በዛ ላይ ያሉት ሁላቸውም ሽማግሌው ማሻላ ፀጉሩን ጭብረር አድርጎ እንደሄደን አሸባብ ዋው ብለናል። እንግዲህ አባባ ማሻላ ተባረከላ ብለናል። ያው በዚህ አይነት እንግዲህ ሰውን እያስበጨጨው ነው እሱም አባባ ያለው እላችኋለሁኝ። ሼር ላይክ ሰብስክራይብ እያደረጋችሁ ገባ በሉ። እንግዲህ ተቱት ጎን ቁሞ እሱም ገዜን እያስፈራራ ነው ያለው። ገዜ ደግሞ ጉሬ እንዴት ተማሰለት የሚያውቀው ጉዳይ የለም። ወረቀት መክተቡ እንደተወሰደ የሚያውቀው ጉዳይ የለም። ዝም ብሎ ብቻ ያንን ቦርጩን ይዞ ዘርገፍ ነው የሚለው። የጊዜ ሚስት እኔ ስሜት አለኝ ምናምን እያለች ወክ ትላለች። እሷ ደግሞ የዛን ወረቀት መወሰዱን የምታውቀው ጉዳይ የላትም። ቤቱም ሁሉም በእኔ ስም ነው ብላ እያሰበሽ ነው ያለችው። የጊዜ ልጅ አንቺንም ባልሽንም እስር ቤት ነው ያኖራችሁ እያለ እየዛተባት ነው። ቱትም እየዛተችባት ነው። እንግዲህ የሚያውቁት ጉዳይ የላቸውም እስካሁን ድረስ። እንግዲህ በዚህ ላይ እየተንደፋደፉ ነው ያሉት እላችኋለሁኝ ወገኖችዬ። ረመዳን ነው። በዛ ላይ እንግዲህ ነቃ ብላችሁ አሁን ተነገ ሌላ 15 ቀን ቀረው እያላችሁ ማሻአላህ ተባረከላህ ሮጠ። እኛ አንድ ቀን የጦርነት አይመስለኝ። እኔ መቼም ዘንድሮ ስላመመኝም እንዲሁ አላቅም ልጡምም አልጡምም የማውቀው ጉዳይ የለም። ብቻ ማሻአላህ ተባረከላህ ዛሬ ታስበው ቀኑ ለካ ጊዜና ሰዓቱ እየተሽከረከረ እየሮጠ ነው ያለው ብዬ በጣም የገረመኝ እና ይሄን ይመስላል የዛሬው እንግዲህ ዲራማቸው። እህት ወንድሞቼ ላይክ ሼር ሰብስክራይብ በማድረግ ያው ገባ ብላችሁ እኔንም ሞቅ ደመቅ አድርጋችሁ እንግዲህ አበረታቱኝ እላለሁኝ። ያለው ይሄ ነው። አሁን ደግሞ ለአባሁክዬ ልልቀቅና ይሄንን እሰራዋለሁ ያለውን እሱ ይስራና እኔ ደግሞ ልታካዝ አስሬን ዘግቼ ማለት ነው። ተዚህ ተኩሽን አሁን ለቀቅል አድርግና የተረፈውን ደግሞ እኔ መጥቼ ወክ ልበታለሁ። ይሄንን አይደለ አባሁክዬ እሜቴ እንዳባወራ አባዬ እንደ ሴት ነው ስለሆነ ያለ ነው። እሳቸው የሉም ስራ ናቸው። አባዬ ደግሞ ላይ ናቸው። እምሰራዋለሁ ብለዋል። እንግዲህ እኔ አሁን ልልቀቅላትና አሱር እስከሚያዝን ድረስ
እስከምሰግድ ድረስ ከዛም በኋላ ደግሞ አበየን አሁን እተካለሁ። አበየት ይወጡ እኔ እተካለሁኝ። በዛ አይነት ነው ያለነው። አሁን አበየ ይሄን ይስሩ የራሳቸውን፣ እኔ የራሴን ደግሞ ጠግረር እንዲልበት ማለት ነው። አያችሁ ቆቅ በጥሬ መምቻው ይገኝ ቆቋ ይገኝ መምቻው ትገኝ ተብሏል ተራጩ። ይሄ ነው ያለው። ላይክ ሼር ሰብስክራይብ በማድረግ ገባ በሉ። ለአላህ ብላችሁ አፈበሉ። ለአላህ ብዬ አፈብያችኋለሁ። ገዜም አንቺም ቱትም እንትና አባዬም እንትና እንግዲህ ይቅር በሉኝ። ደግሞ ስማችሁንና ፎታችሁን አምጥቼ ስለምጠቀም ይሄን ይመስላል ዛሬ የመጣሁበት ወገኖችዬ። ላይክ ሼር ሰብስክራይብ እያደረጋችሁ ገባ በሉ። አፈበሉኝ አፈብያለሁኝ። የቻናሌ ተከታዮች ነው ለሙሉ ለአላህ ብላችሁ ሙስሊም እህቶች ወንድሞቼ ለአላህ ብላችሁ አፈበሉኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። ካልመጣላችሁ የምቀረው በጣም ስራ ስለሚበዛብኝ ነው። እንታው ጠዋት 3 ሰዓት የተነሳሁኝ ወላሂ ተተኛ ብቻ ነው እረፍቴ። ከዛ ደግሞ አፍጥሬ ደግሞ ደም ግፊቱ በጣም ኦቨር ስለመታ ሀዋሽ ውስጥ ላዚም መሄድ አለብኝ 1 ሰዓት ምናምን ቀጥር። ሀዋሹ ላይ ደግሞ አንደኛው እዚህኛው ይገባል፣ አንዴ እዛ ይገባል። ኢንተርኔቱ በጣም ያስቸግረኛል። ስለዚህ ኸላስ ትቼው ለምን ቶሎ ሄድ ብዬ እኔም ደግሞ የተረፈ ስራዬን እንዲሰራ ብዬ መጥቼ ተጣጥቤ ኢንሻአን ሰጋግጄ ተመልሼ መጥቼ መጥባህ ሰታትሬ ደግሞ እንደገና 1 ሰዓት ቲል ተመልሼ ወጥቼ እተኛለሁ። ፈጅሬን ደግሞ ሰጋግጄ ዛሬ አልሰገርኩም፣ አልዋሻችሁም። 8 ቀኑን ግን አልሰገርኩም። ታመሜም ነበረ፣ አሸንፎኛል፣ አቅሜን ቀምቶኛል። ግን ደህና እየሰገርኩ እንዳለ ዛሬ ደግሞ ሱብሃንአላህ አዛንም ትል አልሰማሁትም። ምን እንደሆንኩም አላውቅም። ጀዋልም ይዘን አይዘን የማውቀው ጉዳይ የለኝም። አልፎኛል። ፈጅሬን ሰግጄ መድኃኒቴን ወስጄ መልሼ ተኝት ብዬ ደግሞ 3 ሰዓት እነሳና 9 ሰዓት ላይ ማለት ነው በዛ ሀገር 9 ሰዓት በሀገራችን 3 ሰዓት ተነስቼ ያው ወክ ተላይ ሊጧ እንዲቀጠንባት ስትል እውላለሁኝ። ይሄ ስለሆነብኝ ነው እንግዲህ ኢንሻአላህ ባድ ረመዳን ሁላችንም በሰላም አላህ ያገናኘን። አላህ አገራችንንም ሰላም ያርገው፣ ያለንበትንም አገር ሰላም አላህ ያድርግልን። ተሚወራው ተሚፈራው አላህ ይጠብቀን። ሁላችንም ዱዓ እንዳረግ እህት ወንድሞቼ ለአላህ ብላችሁ እንግዲህ አፈበሉኝ። ክርስቲያን ወገኖቼ ደግሞ ይቅር በሉኝ ብያለሁኝ። በዚህ አይነት እንሰነባበታለን እንግዲህ ይመስለኛል። ያው እያለቀም ነው መሰለኝ አላውቅም። እያለቀህም የማውቀው ጉዳይ የለኝም። ዝም ብዬ ማውራቴን እንጂ በአንድ እጄ ስራ፣ በአንድ እጄ ቋጭ፣ በአንድ እጄ ኩሽ፣ በአንድ እጄ ጡሽ እያለኩ ስለሆነ የምሰራው ይሄን ይመስላል። አላህ ብላችሁ አፈበሉኝ። ዱዓ አድርጉልኝ እህት ወንድሞቼ። ይሄን በሽታ አላህ ሱብሃነሁ ወተዓላ ተላይ ሊነቅልልኝ ዱዓ አድርጉልኝ እላችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉት። ይሄ ነው ያለኝ በዛሬው ዕለት በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱ እያልኩ ሰነባበታችኋለሁ። ሊያልቅ ስለሆነ ትንሽ ደቂቃ ነው የቀረው ብዬ ነው ይሄን ያልኳችሁ። እህት ወንድሞቼ ለአላህ ብላችሁ ኮሜንትታችሁ እስ በራሳችሁ ዱዓ አድርጉ። ሰላም በጤና ለእርዳ